ምናሴ እማዬ ምንድን ነው ያልሽው? እማዬ እና ነገር አድርጊ። ምን ላድርግ ምናሴ? እማዬ እኔ አልወጣም ምናሴ። እማዬ ስለማልፈልግ። ለምን? እማዬ ለመስማት ዝግጁ ስትሆኝ አባዬን ጠይቂ። ቆይ አንተ ለምን አትነግረኝም? አይ ፊልሙም ይቅርብኝ መሰለኝ። ምናሴ እማዬ በጣም ይቅርታ። ቆይ ልጁ ምን ሆኖ ነው? ለነገሩ ምናሴ እኮ መቃብር ማለት ነው። የሚያውቀውን ከሚናገር ቢሞት ይሻለዋል። ይቅርታ አስደነገጥኩሽ አይደል? ኧረ ችግር የለውም። ችግር የለውም። እንዴ በዚህ ፀሐይ? አባዬ ደግሞ ምን ትሆናለች? ምን ሆነሻል አንዬ? ነፍሰ ጡር ናት እኮ። ወይ አባዬ ታዲያ ብትሆንስ? ያረገዘችው እኮ ቅቤ አይደለም። ቅቤ አይደለችም ማለት ደግሞ ምን ማለት ነው? ማለት ፀሐይ ቢሆንም አትቀልጥም ብዬ እኮ ነው። አንዬ ደግሞ አሁን በዚህ ይቀልዳል? አባዬ የሕክምና ባለሙያ እንደሆንኩኝ ታውቃለህ አይደል? እና ብትሆኝስ አንዬ? በዚህ ሰዓት መውጣቷ የሚጎዳት ቢሆን እኔ የምፈቅድላት ይመስላል? ለነገሩ አንቺም አንችልሽ እናቴ። እውነቴን እኮ ነው። መንቀሳቀሱ እንዲያውም ለጽንሱ ጥሩ ነው። አንቺ ደግሞ እንዲህ ስትሽከረከር እየዋለች በቃ ልጄም ሯጭ መሆኑ ነው። ወይ አባዬ እኔን ቀልደኛ ትላለህ እንጂ ካንተ በላይ ቀልደኛ የለም እኮ። እውነቴን እኮ ነው አንዬ። ደግሞ እሷ እኮ እግሯን ማይያዝ። አባዬ ምንም አትሆንም፣ አንተ አትጨነቅ። እስቲ ይሁን። እውነቴን እኮ ነው። ደግሞ በዚህ ሰዓት በልጅ የባረከ አምላክ ጽንሱ መጠበቅ ያቅተዋል እንዴ? አንዬ ከሱ ጋር ልታነካኪ ነው አይደለም? እንደሱ ሳይሆን ከኛ በላይ የሚጨነቅልን አምላክ እንዳለን ላስታውስ ብዬ እኮ ነው። በይ ተይው። እሺ አባዬ፣ ግን ከአባዬ ጋር ለምን ተገናኛችሁ? ሻይ ልንጠጣ አልኩሽ እኮ። እኔ ግን አልመሰለኝም። ምን ይሆናል ታዲያ? ሰሞኑን መገናኘት አብዝታችኋል። አይ አባቴን ተውልኝ ከሆነ የምትይኝ ተውልሻለሁ። ወይ አባዬ ደግሞ እንደሱ ማለት ሳይሆን የሆነ ነገር እያወራችሁ እንደሆነ አስቤ ነው። አንዬ ልሂድልሽ እንዴ? ኧረ ምን በወጣ አባዬ፣ እንዲያውም በጣም ንፍቅ ብለኸኛል። እስቲ እንደ በፊቱ ፀጉሬን እየዳበስከኝ እረፍ ልበል። ምን ገዶኝ? ኧረ እኔን ናፍቀሽኛል፣ ነይልኝ። ደግሞ ፀጉር ልመድላበስ። ምንድን ነው ደግሞ ፀጉርሽ? ሀሎሴ ቡትሌ ጠራኸኝ? አበስኩ ገበርኩ ጠራኸኝ። መስፍኔ ትልቅ ውሳኔዎችን በመወሰኑ ጥሎ ቤተሰቡን ስደትን መርጦታለኝ። ለዚህ የሚያደርገው ለልጆቹና ለሚስቱ ሲል ነው። ልጆች ሲከፉ ሆነ ሲያዝኑ ማየት አልችልም በማለት ወደ ሀገር አሜሪካ መጥቷል። ታዲያ ይህንን ከጀርባ የማታውቀው ምን እየተፈጠረ መሆኑን መረዳት ያልቻለችው ወይዘሮ ሜላት በብጣሽ ወረቀት ያስቀመጠላትን ደብዳቤ ስታየው መቋቋምና ማመን ነበር ያቃታት። ደብዳቤውም እንዲህ ይላል። ሜሎዬ እንደምወድሽ ታውቂያለሽ። አብዝቼም ላናግርሽ ሞክሬ ነበር። አንቺ ግን ፍጹም ፈቃደኛ አይደለሽም። እኔን ለመስማት ግድ አልነበረሽም። ስለዚህ አሁን እኔ በዚህ ወረቀት የሆነውን ከማስረዳሽ ሁሉንም ሄጅና ወደ ድርጅቱ የተፈጠረውን ነገር ታውቂያለሽ። በድጋሚ ይቅርታ። ይህን የማደርገው ላንቺና ለልጆቼ ነው ሲላት እና በረራው ስንት ሰዓት መሆኑን ያስቀምጥላታል። ዛሬውኑ እንደሚሄድም ወረቀቱ ይናገራል። ታዲያ ይህንን ይዛ ማመን ያቃታት ወደ ሳሎን ስትመጣ ሀናና ምናሴ ዜና ከፍተው ቲቪውን ሲያዩ የተፈጠረው ነገር ለማመን የከብዳትና ራሷን እስክትስት ነበር የወደቀችው። ልጆቹን በመደናገጥ ምን እንደተፈጠረ ሳያውቁ እናታቸውን እየያዙ ሲጮሁ እናያቸዋለን። አቶ በቃሉ ወይዘሮ ሜላትን ለመበቀል ሲል እንግዲህ ደካማ ጎኗን ለረጅም ጊዜ ሲያጠነጥን ቆይቷል። ሜላት የማትበገርና ጠንካራ ሴት ነች። ቢሆንም ግን ደግሞ ተቀናቃይ ፓርቷ ደግሞ እንቅልፍን የማይተኛ የእሷን ውድቀት ሌት ተቀን የሚሰራ ሰው አሁን እንድል ያደረገ ይመስላል። እንዲሁም በቤቷ እርዳታዋን ፈልጋ የመጣችው ቤቲ በቤቷ ስላኖረቻት ብቻ አሁን የቤቷን ሚስጥር እየተናገረች እየወጣች
በድጋሚ የሜላትን ቤተሰብ ችግር ውስጥ ከተዋለች ማለት ነው። ታዲያ ወይዘሮ ሜላት በዚህ ጉዳይ ላይ ምን ትላለች የሚለው እስካሁን ድረስ ምንም የታወቀ አልነበረም። ምናሴ ነገሩን ለማስተካከል ቢሞክርና ሜላትም አባት የሆነ ነገር እየሆነ ነው፣ ችግሩ ምን እንደሆነ ግን በግልጽ ሊነግረኝ አልቻለም፣ የሆነው ነገር አለ ብላ ብትጣራም ምናሴ አባዬ መናገር የፈለውን ነገር ለምን እሱን አታዳምጭም ይላታል። እሱማ እኮ ላዳምጠው ሞከርኩ፣ ግን ምንም ነገር አልነገረኝም፣ ምን አለ አንተ የምታውቀው ነገር ካለ ስትለው ምንም የማውቀው ነገር የለም ይላታል። በእርግጥ ምናሴም በድርጅቱ ጉዳይ እና በአባቱ ጭንቀት በጣም እንደተወጠረ እናየዋለን። ግን ደግሞ በእናት አባቱ መካከል ጣልቃ አልገባም በማለት አባቱን ንገራት በማለት እናቱን ደግሞ አዳምጩ በማለት ሁለቱንም ቢያስማማቸውም ግን ደግሞ ይሄ በጣም ዘግይቶ ነበረ። መስፍኔ ትልቅ ውሳኔዎችን ይወስናለኝ። ይህንንም ሲወስን ከአቶ ኖላዊ ጋር በመነጋገር ሜላት ፍጹም ልታዳምጠ የሆነ ልሰማኝ ዝግጁ አይደለችም፣ ሙሉ ትኩረታ አቶ በቃሉ ጋር ነው በማለት ለኖላዊ ይነግረዋለኝ። ምን አሰብክ ብሎ ሲጠይቀው ምን እንዳሰብኩማ ተመልሼ ወደ መጣሁበት ሂጄ ልጆችንና ሚስቴ መጠበቅ አለብኝ፣ ቢያንስ እንኳን ትንሽ ነገር ከረዳት እንጂ አብሬ ከእነሱ ጋር ሁኜ እያለቀስኩ መኖር አልችልም። እኔ ደግሞ ታውቃለህ በልጆች ፍጹም አልደራደርም። ይህ እንዲሆን ያደረገው ደግሞ አቶ በቃሉ ነው። ምናልባት በአሁኑ ሊያሸንፍ ይችላል። እኔ ደግሞ የሚጨነቀው ስለ ልጆች እንጂ ስለ ድርጅቱ አይደለም በማለት እንግዲህ ጥሎ እንደሚሄድና አቶ ኖላዊም እባክታው አብረ ከልጆቹ ጋር ኑር፣ ቢያንስ እንኳን ካጠገባቸው ቁምላቸው ቢለውም ምንም እንኳን በራብ አለንጋ እየተገረፉ ማየት አልፈልግም፣ ልጆችም ከሰው መታች መሆን አይችሉም። ስለዚህ እኔ አባታቸው ያለውላቸው ተንቀባረው ያደጉበትን ህይወት ይቀጥሉበታል በማለት እንግዲህ አባቱ ለልጆቹ ሲል መስዋዕት አድርጎ ሚስቱንም ናፍቆትንም ጥሎ አገር ለቆ ይሄዳል ማለት ነው። ወይዘሮ ሜላት ጠላቷን ከጉያዋ ስር በማስቀመጥ እንግዲህ እርግብ ከዚህ ቀደም ተጠንቀቂያት ያለቻትን ሴት ጭራሹንም ሚስጥሯንም አውጥታ ትናገራለች። ታዲያ ቤቲ የበቀል ስሜት ያለባትና ለገንዘብ ስትል ደግሞ ማንኛውንም ስራ መስራት እንደምትችል ለራሷ ታውቃለች። የሜላት ቤት አያኖራትም። እንዲሁም የአቶ በቃሉም ህይወት ቀጣይነት ስለሌለው ከአቶ በቃሉ ጋር በመደራደር ገንዘብ ለማግኘት ስትል የሜላትን ሚስጥር በሙሉ ትዘረግፍለታለች ማለት ነው። ከዚህ በኋላ የቀረህ ነገር የለም፣ ምን ቀረህ በማለት ቤተሰብ በሙሉ እኮ ወና ገብቷለኝ፣ አየህ አሁን የምትፈልገውን ነገር አድርገዋል፣ ምን የቀረ ነገር አለ ስትለው ቆይ ግን እስካሁን ይህንን ችግር ለምን ነው ያላደረከው እስከ ዛሬ ድረስ እንዲህ በቀላል ማሸነፍ ስትችል ስትለው አቶ በቃሉ በምላሹ ለቤቲ በእርግጥ ሜላት ጠንካራ ናተኝ፣ አሁንም ብትሆን ልትወድቅ አትችልም፣ ቤቶች አሏተኝ፣ ቤቶቹን መውረስ አለብኝ በማለት ለቤቲ ይናገራል። ቤቲ ቆይ እንዴት ስትለው ሜላት በጣም ጠንካራ ናተኝ፣ ደካማ ጎኗን ለመፈለግ ብዙ ጊዜ ፈጅቶብኛለኝ፣ ጠፋች የተባለችዋ ልጅ እሷን ካጣች በኋላ ነው የእሷ አቅም ዝቅ መሆኑንና ደካማ ጎኗን ያወቁባት በልጆቿ መሆኑን ነው ሲል ይናገራል። በዚህም ቤቲ ሀና ማለት ነው? አዎ ሀና ግን እንዴት ሆነች? እዝራ ጥሏት ሲጠፋ እሷ ምንም የተፈጠረ ነገር አልመሰላትም፣ ከነ መፈጠሩም ሳትረሳው አትቀርም ስትለው በዚህ እናድዳል አቶ በቃሉ። የእኔ ልጅ ብቻ ነው መጠጥ ለመጠጥ እየዞረ ያለው ለእሷ በማለት እናየዋለን ማለት ነው። አሁን ላይ ግን ሜላት ምናሴን ስታፋጥጠው ምናሴ ፍጹም መናገር እንደማይችልና የበለጠውን ደግሞ ቤቲንም እርዳታውን ይጠይቃታል ማለት ነው። እሷ ለአባት የሆነውን ሁሉ ነግሬዋለሁ፣ ከዚህ በኋላ ድርጅቱን ዘግቶ መውጣት ካልሆነ በቀር ሌላ ምንም አማራጭ የለም፣ በጣም ነው የረፈደው በማለት ተስፋ ታስቆርጠዋለች። ታዲያ አቶ መስፍኔም ይህንን ነገር ሰምቶ ነበረ። ማዳን እንደማይችልና ገንዘባቸው የበለጠ እየተሟጠጠና ትልቅ ኪሳራና ውርደትን እያመጣ መሆኑን ሲያውቅ ነበር ተስፋ ቆርጦ ጥሎ ሀገርን ለመጥፋት የሞከረው። ምናሴ አባዬ የሆነ ነገር ሊነግርሽ ይችላል፣ እባክሽን አዳምጪ ቢላትም ወይዘሮ ሜላት ግን ፍጹም እልኸኛ ስለሆነች ሀይምሯን የተቆጣጠረው አቶ በቃሉ ስለሆነ ሁሉ ነገሯን አቶ በቃሉ ነበር። ለዚህም ቤቲን እንግዲህ ደካማ ጎኑን ማወቅ እፈልጋለሁ፣ ድክመቱን ንገሪኝ፣ ስለዚህ ከኔ ቤት መኖርሽን ቢያቅም ግን እንዲቀጥረኝ ተስማምተሽ ሁሉን ነገር ለእኔ መረጃ ታመጫለሽ ላይ የተላከችዋ ሴትም እንግዲህ ራሷን መልሳ ስትጎዳት እናያለን ማለት ነው። እና
አትናገር ብዬ ብነግረው አትናገር ብሎ ነገረው ማለት እንደ ሜላት አይነት ሰው ነው ማለት ነው። በእርግጥ ከዚህ ቀደም በብዙ ነገር ተሸውዳለች። ሰውኖችን በጣም ታምናቸዋለች። አትመኛቸው፣ አትቅረቢያቸው፣ የቤትሽን ገመና አትናገሪ ስትባለው ከሷ በላይ ጥንቁቅና ፊት ለፊት መጋፈጥ የምትችል ሴት መሆኗን እያወቀች ግን የቤተሰቦቿ ምክር ባለመስማቷ በድጋሜ ቤተሰቧንና ባሏን ታጣለች ማለት ነው። ምናልባት አሁን እንግዲህ አፈር ልሳ አቶ በቃሉን ታሸንፈዋለች ወይስ ደግሞ አቶ በቃሉ እንደፎከረው ይህንን ነገር ድርጊት ይቀጥልበታል የሚለውን እናያለን። አሁን ላይ አሳሳቢው ደረጃ ላይ አቶ መስፍኔ በሄደበት አውሮፕላን እንግዲህ መሀል መንገድ ላይ ሲደርሱ እንግዲህ ተከስክሷል ማለት ነው። ይህን ደግሞ ልጆቹ ፍጹም አያውቁም። ሀና ይህንን ነገር ስታይ በጣም ትደነግጥና እማዬ የሆነችው ነገር አለ ስትል ምናሴን በመደናገጥ የማውቀው ነገር የለም ይላል። ምናልባት እንግዲህ መረጃውን የሚያውቁት አባታቸው ችግር ውስጥ መግባቱን የሚያውቁት ሜላት የተጻፈላትን ደብዳቤ በእጇ ይዛ ነበረ ራሷን ስታ የወደቀችው። ጎበዝ ከሆኑ እንግዲህ ሐኪም ቤት ከመሄዳቸው በፊት ያንን ወረቀት ሲያዩ ምን ይላል የሚለውን ይረዱታል ማለት ነው። እኔ ግን አቶ መስፍኔ ምንም እንዲሆን አልፈልግም። ምክንያቱም እሱ ሚስቱ ስላላዳመጠችውና በንቀት ስለምትመለከተው ልጆቹን ለመጠበቅ ሲል ነው በድጋሚ ሜላትን ከጎኗ መሆን እየቻለ ይህንንም እያወቀ በፍቅር አባብሎ እንግዲህ ጥሏት የጠፋው ማለት ነው። ግን አሁን ላይ ራሱ አደጋ ላይ ከሆነ በጣም ነው የሚያስጠላው ድራማው ራሱ ማለት። እኔ እዚህ ድራማ የተረዳሁት ነገር ምንድን ነው፣ ሁሉም ሰው በሀቁ መኖር ይችላል። ባለ ሀቅ የሆነ ሰው ደግሞ ሁሌም አሸናፊ ነው። ምናልባት አንድ ቀን ግን ይወድቃል። ምክንያቱም አሸናፊም ተሸናፊም አንድ ላይ ፉክክር ከያዙ ግዴታን አንደኛው መውደቅ ስላለበት ማለት ነው። እና አቶ በቃሉ እንግዲህ በማጭበርበር የውሸት ወንጀሎችን በመስራትና የኤክስፐርድ የሆኑ ንግዶችን በማበረካከት የሜላትን ውድቀት እየተከታተለ ደግሞ ደካማ ጎኗን ይከታተላት ነበር። ሜላት እንደማትበገር በደንብ ጠንቅቆ ያውቃል። ግን ድክመቷ በልጆቿ ስለመጣባት ብቻና ሙሉ ትኩረቷ ልጆቿ ላይ ስታደርግ ስራውን ችላለችው ማለት ነው። እና በዚህ ምክንያት ደግሞ የእሷን ሰራተኞች በሙሉ በገንዘብ እጥፍ እየከፈለ እንግዲህ ሂሳቡን እንዲያበላሽባትና ምርቷ ዝቅተኛ እንዲሆን አድርጎታል ማለት ነው። እና አንዳንድ ጊዜ ተቀናቃይ ፓርቲ ሲኖራችሁ ራሳችሁን ብቻ ሳይሆን የሚሰራውን ሰዎቹንም መቆጣጠር እንዳለባችሁ ታረዱ ማለት ነው። ትልልቅ ቢዝነስ መስራት ያሰባችሁ ሰዎች ይህ ድራማ በደንብ የሚያስተምር በእርግጥ ለእኛ ሳይሆን ለትልልቅ ሰዎች በጣም ያስተምራል። ሰዎች ደካማ ጎናችን እንዴት እንደሚጠቀሙብን ማለት ነው። ሁለት ቤተሰቦቻችን ለምናገኛቸው ሰዎች ሁሉ ማስታወቅ እንደሌለብን፣ ቤተሰቦቻችን በራሳችን ብቻ መምራት እንጂ የማናውቃቸውን ሰዎች እያመጣን እርዳታ ስለፈለጉ ብቻ መርዳት አያስፈልግም። ካስፈለጋቸው ግዴታ ከሆነ በዛው በውጭ እንጂ ቤት ውስጥ አምጥቶ የቤታችን ገመና ማሳየት ትልቅ በእኛ ላይ ተጽዕኖ እንደመፍጠር ነው። እና አቶ በቃሉ ያደረገውም ነገር ይህንን ነው ማለት ነው። ግን ጀግና ሜላት በዚህ የምትረታ አይመስለኝም። ምክንያቱም አፈር ልሳ ትመለሳለች በእርግጠኝነት። ሁለት ሜላት የሰው ሀቅ አትፈልግም፣ የራሷን ሀቅ ብቻ ነው። በራሷ ደግሞ የምትተማመን ሴት ነች። እና እንግዲህ አቶ መስፍኔም ባለበት እንግዲህ እሱ ደህና ሁኖ ሜላትም እንግዲህ ድርጅቷን አቅንታ ልጆቿንም ይዛ በድል እንደምታሸንፍ ተስፋ አደርጋለሁኝ። አቶ በቃሉ ውድቀቱን ነው ማየት የምፈልገው። የአቶ በቃሉን ቅሌት ደግሞ እዝራ ጭራሽም ስለማያውቅ እዝራ ይህንንም ታሪክ ማወቅ አለበት። ሀናን ምን ያክል ሊጎዳት እንደፈለገና ሊያጠፋት እንደፈለገ ይህንን የመጨረሻውን ሲሰማ እውነቱን ሲያውቅ ማን ጥፋተኛ እንደሆነ እናያለን ማለት ነው። ሌላው እንግዲህ በቀጣይ ፓርቲ ይዤላቸው የምመጣው የኖላዊ የልጅ አባት በቅርቡ እንደሚሆንና አሁን በፍቅር እየተንከባከባት እንደሆነ አሁን ላይ ያሉበት ላይፍ ደግሞ ደስ የሚል ላይፍ ነው ምናምን ነገር ደስ ይላል ብቻ ምናምን ያው ሰው በእርጅና ልጅ ሲያገኝ ምን ያክል ደስተኛ እንደሚሆን እንደ አዲስ እንደመፈጠር ማለት ነው። እና ሌላው በኮሜንታተሮች ላይ እንግዲህ ተጽዕኖ የቤቲ መጋለጥ አለባት፣ ወይዘሮ ሜላት መነሳት አለባት የሚለው የብዙዎች ድምጽ ነው ማለት ነው። እና በቀጣይም እንግዲህ ሜላት አሸንፋ በድል እንደምትመለስ አይሆፕ ተስፋ አድርጋለሁ። የምወዳችሁና የማከብራችሁ የኖላዊ ዩቲዩብ ቻናል ቤተሰቦቼ ሁላችሁንም ሰላም እያልኩኝ ስላዳምጣችሁኝ አመሰግናለሁ። ቴንክ ዩ